ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው ተወዱታላችሁ ብለን ያሰብነውን የኮሪያ ተከታታይ ፊልም የሆነውን ጎልደን ስፓን ቀጣይ ክፍል 2 ይዘንላችሁ መጥተናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንድታደርጉት እየጠየቅን ወደ ቀጣይ ክፍል እናልፋለን። ትዕይንታችንም ሲጀምር የቻን ታላቅ ወንድም ሳንግሊ የያንግን አባት የሚሰራቸውን አኒሜ ከአባቱ ቢሮ ቁጭ ብሎ ያሳየን ነው። በመቀጠልም በዚህ ሰዓት ብዙ ሰዓት ካየ በኋላ አብሮት የነበረው የስራ ባልደረባው የአባቱ ሰዓት መምጫ እንደደረሰ በመናገር እንዲያቆም ያደርገዋል። ከትዕይንቱም እንደምንረዳው ለአባቱ የሚሰጠው ወረቀት ይዞ እንደመጣ እናያለን። በመቀጠልም ወዲያውኑ አባቱ ይመጣና ያስደነግጠዋል። በመቀጠልም ያመጣው ሪፖርት ለአባቱ ይሰጠውና አባቱ በትኩረት ከተመለከተው በኋላ እንደ ሁልጊዜው የማይረባ እንደሆነ በመናገር አዲስ ነገር ማሰብ እንዳቆመ ይናገራል። ወረቀትን ማጥፎ ፊቱ ካስቀመጠለት በኋላ በድጋሚ ኃላፊነት መቀበል እንደማይችል ተናግሮ ጥሎት ይሄዳል። በዚህም ሰዓት ሳንግሊ የልብ ድካሙ ይነሳበትና መድከም ይጀምራል። በዚህም ከቢሮ ያለውን የሚያረጋጋ መድኃኒት ከወሰደ በኋላ መረጋጋት ይጀምራል። ትዕይንቱም ሲቀየር ያንግ ወደ ሻን ቤት እየሄደ ያሳየናል። በመቀጠልም እንደ ብይ ክብ የሆነች ነገር ወደሱ ወዳለበት በመሄድ ተንኳላ እግሩ ስር ትቆማለች። በዚህም ጊዜ ትኩር ብሎ ካየ በኋላ አካባቢውን ሲቃኝ አንዲት ሽማግሌ የተለያዩ የቤት እቃዎችን ልትሸጥ መንገድ ላይ ከተዘርግታ ያሳየናል። በዚህም መሃል ትኩር ብሎ ሽማግሌዋ ጋር ያወራሉ። ትዕይንቱም ሲቀየር ሻንና ወንድሙ ቤት ያባታቸውን የስራ ባልደረባ ልጅ የሆነችውን ሲሃን ፒያኖ እየተጫወተች እያሳየን ነው። እነሱም የሻን ጓደኞች ከመጡ እያዩት ሲሆን በመሃልም ሲያወሩ ልጅቷ ስለምታምር ሻን እሷን ለማስደሰት ጥሩ የሆነ እይታ ሲያሳያት ግን የሱ ጓደኞች ምንም እንኳን ባስደስታቸውም ግን ፈገግ ብለው እያዩት እንደሆነ እንመለከታለን። ከዛም እንደጨረሰች ሁሉም ከሳንግሊ ውጭ እያጨበጨቡላት እናያለን። ከዛም በመሃላቸው አንዲት የሻን ጓደኛ የሷን ካሴት በመያዝ እንድትፈርምላት ካረገቻት በኋላ በጣም እንደምትወዳት ትናገራለች። በዚህም ሲያን ከዚህ የበለጠ ስራ ሰርታ እንደምታስደስታት በመናገር ሁሉም ያጨበጨቡላት እያለ በመሃል ሳንግሊ ለምን ወደ ምግብ ዝግጅቱ እንደማይሄዱ ከጠየቃት በኋላ እሷም ፒያኖ እንዲሞክር በመናገር ወደ ፒያኖ ጠቁማ ታበረታታው ትጀምራለች። እሱም በመሃል ግን የተፈጠረውን በሙዚቃ ሳይሆን ለትልቅ ዓላማ እንደሆነ በመናገር እሷ የምትሰራውን ስራ ቀለል ያደርግባታል። በመቀጠልም ትዕይንቱ ወደ ያንግ ሊ ይወስደንና የተለያዩ እቃዎችን ያሳየናል። እሷም እዚህ ያለች እቃዎቹን ዝም ብለው እቃ ሳይሆኑ የተለያዩ አስማት እንዳላቸው በመናገር አንዲት ቡሩሽ አንስታ መሳል ባይችል ራሱ በዚህ ከሳለ ጥሩ ሳሊ እንደሚሆን ስትነግረው እሱ ግን አንዲት ወርቃማ ማንኪያ ላይ ትኩረቱን ያደርጋል። ከሷንም በሚያዝ ስለ ወርቃማው ማንኪያ እንድትነግረው ይጠይቃታል። ከዛም ትክክለኛው ወርቅ እንደሆነ የተቀባባ እንዳልሆነ ትነግረውና ከዛም በመቀጠል በዚህ ማንኪያ 3 የሀብታም ቤት ምግብ ከበላ ከነሱ ሀብት እየተቀነሰ ለሱ እንደሚሆን እንዲሁም ሳይታወቀው ከነሱ በላይ ሀብታም እንደሚሆን ትናገራለች። ግን ይህ መጥፎ ህልምና እድል ይዞበት እንደሚመጣም ታስረዳዋለች። በዚህም ብዙ ባለመረበሽ ምን ማድረግ እንዳለበት ሽማግሌውን ጠይቃትና እሷም ከፍ ያለ ብር ትጠይቀዋለች። እሱም ምናልባት ብሩ ከፍ ያለ እቃው ትክክል ስለሆነ ነው በማለት ሳይከራከር ብዙም ይገዛታል። በመቀጠልም ወደ ሻን ቤት እየሄደ ያሳየናል። ወደ ውስጥም ሲገባ በሚያምር መኪና ሲሆን ውስጡን ብዙ ሰራተኞች ጎንበስ ብለው ሰላም ሲሉት እናያለን። እሱም ምንም እንግዳ ቢሆን እንኳን ከነሱ እኩል ሰላም እየተባባለ እናያለን። ከዛም ወደ ሻንና ሲያንግ ሲገባ ሲያን ቆማ ካወራችሁ በኋላ በለበሰው ልብስ ፈገግ በማለት ወደነ ሻንግ በመዞር ማን የጠራው ስትል ሻን በመሄድ ስራው ያለውን አሳይመንት ከተቀበለው በኋላ ብር በማውጣት ይሰጣል። የዚህም ሰዓት ጓደኞቹ መሳሳቅ ይጀምራሉ። ይሄንም ሁሉ ሲያንግ ሲያይ ነበርና ሻን እንዲወጣ ሊያረገው ሲል በማስቆም እዚህ ድረስ መጥቶ ቢያንስ ምግብ በልቶ እንደሚሄድ በመናገር ለምግብ ይጋብዟል። ከዛም ሁሉም ተሰባስበው ያለ ሳንግ ወደ ያንግ በመዞር እውቀት ከሻን በልጦ እውቀቱን እየሸጠ መሆኑን እንዳስገረመው በመናገር ሻንን ያናደዋል። ከዛም ያለውን እውቀት እየሰማ መሳቅ ይጀምራል። በመሃልም ለሁሉም የምግብ መመገቢያ ወርቃማ ማንኪያን በመሰጠት ሲጀምር ሻን ለሳንግ እንዳይሰጠው ይናገራል።
ከዛም ሀብታም ሰዎች ብቻ እንደሚበሉበት በመናገር ባህላቸው እንደሆነ ያስረዳል። ከዛም ያንግ በመናደድ መንገድ ላይ አሮጊቷ ሽማግሌ የገዛው ማንኪያ ትዝ ይለውና ከፖርታው በመውጣት ምግቡን ከነሱ ከሆነ ችግር እንደማይኖረው በመናገር የተሰጠው ምግብ በመስገብገብ መብላት ይጀምራል። ሶስቴም ከጎረሰ በኋላ ያቺ ሽማግሌ በትልቅ ብይ ውስጥ የሱ መልክ ማየት እና በማየት የተመረጠ ልጅ እንደሆነ ትናገራለች። መሽቶም ወደ ቤት እንደገባ ሳለ ዛሬ ይህን ማንኪያ ሰባይ በመግዛቱ ትኩሱን በእጁ በልቶ እንደነበር በማስተዋስ ፈገግ ካለ በኋላ ቤት ውስጥ መብራት እንደሌለ እናያለን። እሱም እንደተለመደው አከራዮቹ እንደሆኑ በሚገምትበት ሰዓት መብራት በማብራት ወደ እናቱና አባቱ እህቱ ወደሚተኙበት ክፍል ይሄዳል። የዚህን ጊዜ መኝታ ቦታው ላይ ሶስቱም እንደተኙ እንመለከታለን። እሱም አተኛኛቸው ግልጽ እንዳልሆነ በማየት ምን እንደተፈጠረና ቦታውን መቃኘት ይጀምራል። በወረቀት እንደሚወዱትና የሱ መጥፎ ማየት እንደማይፈልጉ በመናገር እዳቸውን ከፍለው ራሳቸውን እንዳጠፉ ያሳየናል። የዚህም ሰዓት ያንግ በማልቀስ እናቱን አቅፎ መጮህ ይጀምራል። እንደ ድንገትም ከእንቅልፉ በሚነቃበት ሰዓት ሁሉ ነገር ቅዠት እንደነበር እንመለከታለን። ከዛም ምሽቱን በወረቀት የነሻንግ ቤት መሳል ይጀምራል። ምናልባት ያቺ ሽማግሌ ጥሩ ነገር እንደሰጠችው ያስባል። ትዕይንቱም ሲቀየር ላይብረሪ ውስጥ እያነበበ ያሳየናል። በርቀትም ሲያንግሊ በመረበሽ ውስጥ ሆኖ በአባቱ ሪፖርት እንዴት እንደሚያደርግ እያሰበ ሳለ ያንግ በመምጣት ስለ ድርጅቱ ትርፍና ኪሳራ በደንብ ካስረዳው በኋላ ብዙ ሰዓት ሰጥቶ ሪፖርቱን እሱ ራሱ ይሰራለታል። በመሀልም ወንድሙ ቻን ከጓደኞቹ ጋር ይመለከተዋል። ትምህርት ቤትም የሰሩትን ሪፖርት ለአባቱ በሚያሳይበት ጊዜ አባቱ ባመጣው ሀሳብ ደስተኛ እንደሆነ ተናግሮ በዚህ ሳምንት ሙሉ እንዲሰራ ኃላፊነት እንደሚሰጠው ይናገራል። በዚህም ደስተኛ በመሆን ያንግሊን በጣም ከፍተኛ ሀብታሞች የሚበሉበት ቦታ በመውሰድ ምግብ ይጋብዟል። የሰሩትንም ስራ ተቀባይነት እንዳገኘም ይናገራል። ከዛም ያንግ በደስታ መብላት ይጀምራል። ከዛም ማታ ላይ የቀረውን ሪፖርት በሚሰራበት ሰዓት በስልኩ ቴክስት ይገባለታል። ከፍቶም በሚያየው ሰዓት ከሳንግሊ ከፍተኛ ብር እንደተላከለት እናያለን። በዚህም ፈገግ በማለት ይህ ጅማሬ ነው በማለት እየተደሰተ እናያለን። በመቀጠልም ከትምህርት ቤት ውስጥ ሳንግሊ ተገናኝተው እያሳየናል። እሷም ሰሞኑን ትርፍ ሰዓት ካለው እንዲሰጣት ተጠይቀውና የተለያዩ የፍቅር ቃላትን ትናገራለች። እሱም ወደ ከንፈሯ ጠጋ በማለት ህፃን መሆኗን ይነግራትና ጥሏት ይሄዳል። በመቀጠልም ትዕይንቱ ወደ ያንግሊ የሚሰራበት ሱፐርማርኬት ያሳየናል። በዚህም ሰዓት አብረው የምትሰራው ባንሱ ስለ አንድ ትልቅ ካምፓኒ ኢኮኖሚ የሚያወራ መጽሐፍ ታይና በመሳቅ ምን እንደሚያደርግለት ትጠይቋለች። እሱም በመቀማት ለምንድን ያቋረጠችውን ትምህርት እንደማትቀጥል ጉብዝናዋንም እየተናገረ ሊያስተውሳት ይሞክራል። እሷም በጣም መጥፎ ትዝታ እንዳለባት በገንዘብ ኃይል ምክንያት መማር እንዳልቻለች ከዛም ጥለው እንደሄደች ትናገራለች። በዚህም ከሷ በላይ ግፍ እንደሚሰራበት ግን በዝምታ እንደሚማር በማሰብ ፈገግ ይላል። ከዛም አሁንም እንዳረፈደ በመናገር በውጤቷ እንደሚተማመን ሲያወራ አለቃው በመምጣት መኪና የያዘ ሰው እንደሚፈልገው ይናገራል። ከዛም ለሷ የያዘውን እቃ በመስጠት ወደ ውጭ ወጣና እሷን በመስታወት በመጠጋት ካየችው በኋላ የፈለገውን ሰው የባለስልጣን ልጅ እንደሆነ እንመለከታለን። በዚህም ሰዓት ሳንግሊ የሰሩት ስራ አሁን አሪፍ ተቀባይነት እንዳገኘ በመናገር በወረቀት የታሸገ ብር ይሰጠዋል። ከዛም አሁን ምንም ጥሩ ጓደኛው እንደሆነ በመናገር ስለ ሁሉም እርዳታ ያመሰግነዋል። እሷም ከርቀቱና ታየዋለች። ከዛም ሳንግሊ ከባልደረባው ጋር እያወሩ ሳለ ያንግሊ ካንተ የተሻለ ምንም እንደሌለው ይናገራል። በዚህም ሰዓት ሳንግሊ እሱ እናት እንዳለው በመናገር እሱ ግን እንኳን መኖሯን ማየት እንኳን እንዳልቻለ በመናገር ከዛም ወደ ቢሮ በመግባት የእናቱን የወጣትነት ፎቶ በማያዝ በረጅም ሰዓት በሀዘን ይመለከታታል። ከዛም ትዕይንቱ ተቀይሮ ወደ ያንግሊና ባንስ ይወስደናል። በዚህም ሰዓት እሷ የዛሬው ውሎ በጣም እንደደከማት ተናግራ እሱም ሁሌ በዚህ ሰዓት የሷ ድካም እንደተለመደ ሲናገር በመሃል ሆዷ ይጮሃል። የዚህን ጊዜ አሞኝ ስትለው እሱም በመሳቅ አሪፍ ወደ ሆነ አነስተኛ ምግብ ቤት ይወስዳታል። ከዛም ጥርግርግ ጋር እየበላች ማውራት ይጀምራሉ። ከዛም ስለ ሳንግሊ ትጠይቀዋለች። ጓደኛውም እንደሆኑ ስትጠይቀው ሀብታሞች ለጓደኝነት እንደማይሆኑ በመናገር መቼም አሁን ባለበት ሁኔታ አንሆንም ይላታል። ግን እሷ በደንብ እንደተቀራረቡ ስትናገር ከዛም ስለ ራሳቸው በደንብ ያወራሉ። ከዛም ትልቁ ህልሙንም ስትጠይቀው
ሀብታም መሆን እንደሆነ እሱም ፈልጎት ሳይሆን ለበቀል እንደሆነ ይናገራል። የልጅነት ጓደኛውንም ስለሞተበት ለሱ በቀል እንደሆነ በመናገር ትዕይንቱ ተቀይሮ ትምህርት ቤት ውስጥ ሳንግሊ ከፍተኛ ውጤት በማምጣት ስም ዝርዝር ውስጥ እንደገባ እናያለን። እናም ያንግሊ ደግሞ ከሱ ከፍ ያለ ቦታ እንደሆነ እንመለከታለን። የዚህን ጊዜ ሻን በመናደድ ሁሌ እሱን ከሚያሰቃይበት ቦታ በመውሰድ ደህና አርጎ ሲስቀጠቅጠው እያሳየን ክፍል 2 ይጠናቀቃል።